ኢትዮጵያ ሃይማኖታችን ነች የሚል ተርም የተጠቀመው አለ። ምን ማለት ፈልጋ ነው? አዎ እሱ ገረመኝ። ለምሳሌ በግልጽ ኦርቶዶክስ ሀገር ነች ሲባል ወይም ኢትዮጵያ የእንትን ደሴት ነች ሲባል ምንም ብሎ ያልነበረው ትውልድ ኢትዮጵያ ሃይማኖታችን ነች ስትል መናገሩ ትንሽ ያስተዛዝባል። ወይም ተቀብሎት ነበር ማለት ነው ያንኛው። እኔ ለክርስቲያን ወገኖቼ ክብር አለኝ። የጋራ ሀገራችን ነው፣ አብረን የምንኖርባት ነች። ኢትዮጵያ ሃይማኖት ነች ማለት ሃይማኖትን ማለት ይሄ መተንተን ይፈልጋል። ለአንድ አሜሪካዊ ሲወለድ ሀገሩ ነች። ኢትዮጵያ ተወልደንባታል፣ ሀገር ነች። ግን ደግሞ እምነታዊ እሴቶች በጣም የጎለበቱባት ሀገር ነች። በምንም ቋንቋ እንዳገር አርዱ ስድቅ የተባለች ምድር የለች። ፍትህን ሸማችን እንደሆነ የተናገሩበት ኢትዮጵያ ነች። ፊሃ መሊኩ ላ ዩዝለሙ ዐንደሁ አሐድ። እኔ ሁሌ እላለሁ ሌላ ሀገር ላይ ምንም ነገር ይኖር፣ እኛ ሀገር ግን እላለሁ ፍትህ ቀለማችን፣ ስድቅ እውነተኝነት ብቻ እኮ አይደለም፣ እውነት ባይ በቁርጥ ቅድም ያልከው የመፈለገ የሞራል ልዕልና ኢትዮጵያዊ ነው። ሲፈጠር ተውሂድ ኢትዮጵያዊ ነው። አሐዱን አሐድን ቢላል ጋነን ሽርክ ማያምርብን ለዛ እኮ ነው። በቀኛውን አሐዱን አሐድን አንደርስታንድ አድርገኝ። ኢትዮጵያ አይፈቅድላት። ያ ትውልድ ነው ያለፈ መሬት ላይ ወድቆ ነው ልዕልናውን ያወጀ የመልእክተኛው አለይሂ ሰላቱ ሰላም ሙአዚን። አዛንኛ ነው። አዛን ብቻ አይደለም። አዛን ድምፅን ከፍ አድርጎ ከመጠራት ቢላልን የኮሚኒኬሽን ሚኒስትር ነበር ነው የሚሉት። ማለት ከፍ ያለ መልእክቶችም ሲነሳ እሱ ነበር ቆሞ የሚያስተጋባው። በዚህ ዘመኑ ቋንቋ ብንጠራው እንደዛ የምትለው ነው። ስለዚህ ዳዕዋ ቆሞ መናገር መልእክት ማስተላለፍ አዛን የኛ ነው፣ ውርሳችን ነው። አላህን የሰጠን 5ኛው ሂጅሪያ ላይ ነው ሂጅራ እኮ የተደረገው ከመዲና 7 ዓመት በፊት ማለት ነው። ከ13 ዓመት የዳዋ ቆይታ በኋላ ነው ወደ መዲና ሄዱት። ለመዲና ያልተሰጠን ክብር ያዘች ነች። እና ዑስማን የመጡባት እና ጃዕፈር የመጡባት ጃዕፈር የመጀመሪያ ልጁን የወለደው አብደላህን እኮ ኢትዮጵያ ላይ ነው የመጀመሪያ ከሰሃቦች የተወለደ እሱ ልጅ። እንትኗ ይለያል። ኡሙ አይመን ምድር ነች፣ የነጃሽ ምድር ነች። በሩቅ ነጃሺ ወንድማችን ሞተ እንስገድበት ተብሎ የተሰገደበት የመጀመሪያ ሰላተል ጋይብ የተደነገገበት ሀገር ነች ኢትዮጵያ። እምነታዊ ሴቶቹ የጎለበቱበት ነው። አንድን ሰውን ወላጆችን ማክበር ምንድን ነው? ኢባዳ ነው አይደል? ሃይማኖት ነው አይደል? የተለየ ቋንቋ እኮ አይደለም። ኢትዮጵያን መውደድ ማክበር ኢባዳ ነው፣ ሀገር ስለሆነች፣ በዚህ ላይ የነብዩ አደራ ስለሆነች አለይሂ ሰላቱ